ሰላም የቲክቶክ ቤተሰቦቼ፣ እንግዲህ ዛሬ መልእክት ሳለኝ እባካችሁ ይህን ቪዲዮ ሪፖስት ኮፒ ሊንክ አድርጉልኝ። ይሄን ዛሬ የምጠይቃችሁ አቅሜ በላይ ስለሆነ ነው። እባካችሁ በእግዚአብሔር ስም ሪፖስት ኮፒ ሊንክ ሼር እያደረጋችሁ እናንተ ደግ ኢትዮጵያውያን ሁላችሁም የሰው ልጅ በሙሉ ልታደርሱልኝ በትህትና እጠይቃለሁ። ይሄ መልእክቴ ለክብርት አዳነች አቤቤ ነው እና ለከንቲባችን ማለት ነው። እኔ አሁን ባለሁበት ዳዊት ዲጄኖስ 7 አመቱ ነው። በሕክምና ስህተት እንግዲህ መራመድ ሆነ ምንም ማድረግ የማይችልም በዳይፐር ነው የሚቆጣጠር። ይሄም ስለሆነ ባለቤቴ ደግሞ ያው ጥሎን ሄዷል ማለት ነው። 2 ልጆች አሉኝ ከሱ ጋር። አሁን ደግሞ ያለውበት ሁኔታ ከባድ ስለሆነ እኛ ከአሁን ወር ጀምሮ ጎዳና ላይ ማውጣታችን ነው ማለት ነው እና ክብርት አዳነች አቤቤ በድጋሚ ለብዙዎቹ ባብሰዋል ለብዙዎቹ አድርሰዋልና እባካችሁ ክብርት አዳነች አቤቤ አስቡኝ። እንደው ለእኔ ለልጆቼ የሚሆን ሸራም ይሁን እንድትሰጡኝ በትህትና ጠይቃለሁ። የኢትዮጵያ ሕዝቦች ደግሞ ይሄን ቪዲዮ ሪፖስት ኮፒ ሊንክ እያደረጋችሁ እባካችሁ አድርሱልኝ። ለምን ዛሬ ይሄን ቪዲዮ ለመስራት የተገደድኩት አቅሜ በላይ ሆኖ ነው። እስካሁን ደግ ኢትዮጵያውያን መልካምት ወንድሞቼ ለዚህ ዳይፐር ለቤት ኪራይ ለመንበለው እየከፈልን ነው የነበርነው። አሁን ግን አቅሜ በላይ ሆኗል። እንዳልኳችሁ ከዚህ ወር በኋላ እኔም ልጆቼም ጎዳና ላይ ነው ኑሯችን የሚሆነው እና እባካችሁ የኢትዮጵያ ሕዝቦች ይህን ቪዲዮ እንድታደርሱልኝ በድጋሚ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ።